ኦልራይት የመጀመሪያው ሞጁላችን የሚሆነው ኢንትሮዳክሽን ቱ ፍሪላንሲንግ። ፍሪላንሲንግ ምንድነው የሚለውን እናንሳ። ፍሪላንሰር የምንለው ወይም ደግሞ ፍሪላንስ እያደረገ የሚሰራ ኢንዲቪጁዋል ማለት ኢንዲፔንደንትሊ ለተለያዩ ክላይንቶች ስፔሲፊክ የሆነው ኖሌጅ የሚሸጥ ወይም ደግሞ አገልግሎቱና ምርቱን የሚያቀርብ ሰው ፍሪላንሰር እንለዋለን። በሌላ አጠራር ፍሪላንሰሮች ሰልፍ ኢምፕሎይድ ወይም ደግሞ ጊግ ወርከርስ፣ ኮንትራክተርስ የተባሉ ይጠራሉ። የሮበርት ኪዮሳኪን የካሽ ፍሎ ኳድራንት የምታስታውሱ ከሆነ ካሽ ፍሎ ወይም ደግሞ በየወሩ የምናገኛቸው ኢንካሞች በአራት ስትሪም ሊሆን ይችላል ይላል። መጀመሪያው ኳድራንት ላይ የተቀመጠው ምንድነው? ተቀጥሮ የሚሰራ ሰው በየወሩ ኢንካም ያለው ሰው አለ አንድ ኳድራንት ላይ። ከሱ ቀጥሎ ግን ያለው ሰልፍ ኢምፕሎይድ ነው። ያ ማለት አንድ ኮንስታንትሊ ገንዘብ የሚከፍለው ሰው የለም። የራሱን ገንዘብ ራሱ ነው ጀነሬት የሚያደርገው፣ ራሱን ቀጥሮ የሚያሰራው ራሱ ነው። ከዛ ሲያልፍ ደግሞ ሶስተኛው ስቴጅ ካምፓኒ ቢልድ ማድረግ ይሆናል። አሁን ደግሞ የሚሰሩለት ሰዎች አሉ፣ ምርትና አገልግሎቱን የሚያቀርብላቸው ደግሞ ሌሎች ገንዘብ የሚከፍሉ ድርጅቶች አሉ። ግን እንደ ካምፓኒ ነው ኦፕሬት የሚያደርገው ራሱን ሳይሆን የሚቀጥረው። የመጨረሻው አራተኛው ደግሞ የሚሆነው ኢንቨስተር ነው። የሆነ ገንዘብ አለው፣ ገንዘቡ የተለያዩ ቢዝነሶች ላይ ኢንቨስት እያደረገ ካሽ ፍሎ ይኖራል ማለት ነው። ሰው እዚህ ካሽ ፍሎ ኳድራንት ውስጥ ፍሪላንሲንግን የምንመድበው ሰልፍ ኢምፕሎይድ የምንለው ወይም ደግሞ ራሱን ቀጥሮ የሚያሰራ ሰው ሁለተኛው ኳድራንት ላይ ያለው ነው። ይሄ ፍሪላንሰር ዴሊቨር የሚያደርገው ስራ ሎካልም ሊሆን ይችላል፣ በዙሪያው ላሉ በአንድ ሀገር ውስጥ ወይም በአንድ ከተማ ውስጥ ላሉ ሰዎች ዴሊቨር የሚያደርግም ሊሆን ይችላል። ካልሆነ ደግሞ ከከተማ ወጥቶ ኢቭን ደግሞ ኢንተርናሽናል ላሉ ክላይንቶችም ስራው ዴሊቨር ሊደረግ ይችላል። በተለይ ደግሞ አሁን ከኢንተርኔት መምጣት ጋር ተያይዞ ማለት ነው። እንዴት ነው ፍሪላንሲንግ የሚሰራው የሚለውን ሲምፕሊ ስንመለከት የሆነ ክላይንት ስራ ይፈልጋል፣ የሆነ ሰርቪስ ይፈልጋል። እሱን የሚፈልገውን ስራ ፖስት ያደርገዋል፣ ወይም ደግሞ የሆነን መስራት የሚችልን ሰው ሪች አውት ያደርገዋል፣ ወይም ደግሞ ያ መስራት የሚችለው ሰው ለሰውየው ሪች አውት ያደርገዋል። ያ ፍሪላንሰር አፕ ላይ ያደርጋል፣ ወይም ደግሞ ጨረታ ካለ ጨረታውን ይወዳደራል፣ ኮንታክት ይደረጋል፣ ስራውን ያሳያል፣ ምን ያህል መስራት እንደሚችል እንዲሁም ደግሞ ለሚሰራው ስራ ምን ያህል እንደሚያስከፍል ያሳያል። አግሪመንት ይፈራረማሉ። ስራው ሪሞትሊም ሊሆን ይችላል ወይም ደግሞ ኢንፐርሰን ተገኝቶ መስራት ካለበት ስራውን ይሰራዋል። ኤንድ ፋይናሊ ደግሞ ፔመንት ይከፈላል ማለት ነው። ምናልባት የፔመንቱ ግማሽ እንደ አፕፍሮንት ፔመንት ቀርቦ የሚከፈል ሊሆን ይችላል፣ ወይም ደግሞ ስራው ከተሰራ በኋላ ዴሊቨሪ የሚደረግ ሊሆን ይችላል። ፍሪላንሲንግ ለምንድን ነው አሁን ላይ በጣም ትሬንድ እያደረገ ያለው እያደገ ያለው የሚለውን ስንመለከት የተለያዩ አድቫንቴጆች ስላሉት ነው። ለሚሰራውም ሰው ለኦርጋናይዜሽኑም። ኦኬ ለሚሰራው ሰው ያለው አድቫንቴጅ ምንድነው? የመጀመሪያው ፍሌክሲቢሊቲ ነው። በሎኬሽን ፍሌክሲቢሊቲ ያለ፣ የፈለጋችሁበት ቦታ ሆናችሁ ስራው ልትሰሩ ትችላላችሁ። እንዲሁም ደግሞ ታይም ፍሌክሲቢሊቲ አለ። የራሱ ዳውን ሳይዶች ቢኖሩትም ግን እነዚህ ሁለቱ ፍሌክሲቢሊቲዎች ለእያንዳንዱ ሰው ጥሩ የሚባል ነገር ይዘው ይመጣሉ። ከዛ በተጨማሪ የመምረጥ ችሎታ አለ። የትኛውን ስራ ነው መስራት የምፈልገው፣ የትኛውን ስራ ነው መስራት የማልፈልገው። በእርግጥ ፋይናንስ የሚባለው ነገር ኢሹ ከሆነ ደግሞ ገንዘብ ጀነሬት ማድረግ እጅግ በጣም ክሪቲካል የሆነበት ሞመንት ላይ ስራ መምረጥ ራሱ ፋንሲ ሊሆን ይችላል ለፍሪላንሰሮች። ግን ያ የመምረጥ ፕሪቪሌጅ ግን ብዙ ፍሪላንሰሮች አላቸው። ሌላኛው ደግሞ ቢዝነስ ከመጀመሩ በፊት አንድ ሰው ፍሪላንስ ማድረጉ እጅግ በጣም ይረዳዋል። አንደኛ ያንን ፉል ኮሚትመንት ሳይወስድ፣ ሰው ሳይቀጥር፣ ንግድ ፍቃድ፣ የቤት ኪራይ ምናምን እነዚህ ነገሮች ኮንሲደር ሳያደርግ በራሱ መጀመሪያ የተንቀሳቀሰ የምሰራው ሰርቪስ ቫሊድ ነው ወይስ አይደለም የሚለው ጀስቲፋይ እንዲያደርግ ያስችለዋል። ለካምፓኒዎች ደግሞ ያለው ጥቅም ለቀጥረው ለሚያሰሩ ድርጅቶች ምንድነው የሚለውን ስናይ የመጀመሪያው ኮስት ሴቪንግ ነው። ለምሮ ኮስት ሴቪንግ የሚሆንበት ምክንያት ያንን ኢንዲቪጁዋል በየወሩ መክፈል አያስፈልግም። የሆነ ስራ ይሰራል፣ ስራውን ዴሊቨር ካደረገ በኋላ ይከፈለዋል፣ ሄደ። ስለዚህ ካምፓኒው ኦቨርሄድ ኮስት አይኖርበትም በየወሩ ያንን ሰው ለማቆየት ማለት ነው። ሌላው ደግሞ ለኦርጋናይዜሽኖች ያለው ጥቅም አክሰስ ቱ ዋይደር ታለንት ነው። ግዴታ አሁን ማስታወቂያ ሲወጣ ፉል ታይም ሰው ስንቀጥር ኢንተርቪው ስናደርግ ያለን ፑል ወይም መቅጠር የምንችላቸው ሰዎች ቁጥር ኢትስ ቬሪ ሊሚትድ። ምክንያቱም ፉል ታይም ስለሆነ ሰዎችን የምንፈልገው በጣም አጣርተን ብዙ ለፍተን ነው የምናደርገው። ፍሪላንሲንግ ሲሆን ግን ኢቨን ኢንተርናሽናል ሰዎችን ራሱ መቅጠር እንችላለን። ምክንያቱም ስራው ነው ዋናው ማተር የሚያደርገው። ስራው ከተሰራ ከየትም ሆኖ ሰውየው ዴሊቨር ቢያደርገው ግድ ስለሌለው ማለት ነው። ሰው እንደ ኦርጋናይዜሽን ይሄ ደግሞ ትልቅ አድቫንቴጅ አለው። ሌላው ደግሞ ስፒድ እና ፍሌክሲቢሊቲ ነው። ይሄ ትልቅ አድቫንቴጅ የሆነበት ምክንያት እንደ ካምፓኒ አንድ ስራ ስንሰራ ሰንበዲ ሪስፖንሲብል ሆኖ ከተበላሸ ጥፋቱን አምኖ ጥሩ ደግሞ ከሆነ ተመስግኖ እንዲሄድ እንፈልጋለን። እና ዩዥሊ ፉል ታይም እኛ ጋር የሚሰሩ ሰዎች ሲሆኑ ስራው ከተበላሸ አብረን ነው ነገሩን ፊክስ ለማድረግ የምንሞክረው። ኢቨን ሪስፖንሲብል እንኳን ብናደርጋቸው ግን ያንን ነገር መልሶ የመስራቱ ፕሮሰስ ላይ ራሳችን ኢንቮልቭ ልናደርግ እንችላለን። ፍሪላንሰር ሲሆን ግን ፉል አካውንታቢሊቲ ነው የሚወስደው፣ ምክንያቱም የሚከፈለው ስራው በስነ ስርዓት ዴሊቨር ከተደረገ ብቻ ስለሆነ። ኦልራይት ይሄን ካለን ፍሪላንሲንግ ኦንላይን ገንዘብ ለማግኘት በጣም ፈጣኑ መንገድ ነው የሚባልበትን የተወሰኑ ምክንያቶችን ልንገራቸው። ኦኬ የመጀመሪያው ለመግባት ያለው ባሪየር በጣም ትንሽ መሆኑ ነው። ኦኬ ላይክ ፍሪላንሰር ለመሆን የሆኑ አመታት ኤክስፒሪየንስ አያስፈልግም። የሚያስፈልገው ፍሪላንሰር ለመሆን ዋነኛው ቁም ነገር ስፔሲፊክ የሆነ ኖሌጅ ነው። ስፔሲፊክ የሆነ ኖሌጅ ስል ምን ማለት ነው? ለምሳሌ አንድ ሰው ኮምፒውተር ሳይንስ ሊማር ይችላል። ተምሬያለሁኝ እኔም። ኦኬ ኮምፒውተር ሳይንስ የተማረ ሰው ግን ፍሪላንስ ለማድረግ የሆነ ከተማራቸው ነገሮች ውስጥ ስፔሲፊክ ነገር ላይ ማስተር ማድረግ መቻል አለበት። ኦኬ ለምሳሌ ፕሮግራሚንግ፣ ዳታቤዝ፣ ኤአይ፣ ኔትወርክ ብዙ ነገር ተምረናል ራይት። በእነዚህ ሁሉ ነገሮች ተምሬያለሁ ሰርቲፊኬት አለ ብሎ የሚወጣ ሰው ፍሪላንስ ማድረግ ከፈለገ ግን አንዱ ላይ ነው ደብል ዳውን የሚያደርገው። ለምሳሌ ኦኬ እኔ ዌብ ዴቨሎፐር ነኝ፣ ዳትስ ኢት ዌብ ነው የምሰራው።
ያቺ ዌብ የመስራት ችሎታ ስፔሲፊክ ኖሌጅ ነች። ብዙ ሰው ወደ ፍሪላንሲንግ ሌሎች ቻፕተሮች ላይ የምንመለከተው ጉዳይ ነው፣ እንዴት ነው የምንሰራው ነገር ስፔሲፊክ የምናደርገው የሚለው። ግን ዋናው ጉዳይ የሚያስፈልገው ስፔሲፊክ ኖሌጅ ነው እንጂ ለአመታት የቆየ ኤክስፒሪየንስ አይደለም። ፕላስ ለመጀመር ምንም አይነት ስታርታፕ ኮስት የለውም። ኮምፒውተር ካላችሁ፣ ኢንተርኔት ካላችሁ እና ሳምፕል የምታደርጉባቸው ፕሮጀክቶች ካሉ ይርግድ ፍሪላንሰር መሆን ትችላላችሁ። ሁለተኛው ምክንያት ደግሞ ክላይንቶችን ግሎባሊ አክሰስ ማድረግ ይችላል። በተለይ ደግሞ አሁን በኢንተርኔት መምጣት አብዛኞቹ ክላይንቶች ለትናንሽ ስራዎች አፕወርክና ፋይበር ላይ ነው ስራ ፐብሊሽ ያደረጉ እያሰሩ ያሉት ኢንተርናሽናል ክላይንቶች ማለት ነው። ያ ደግሞ ለፍሪላንሰር በዶላር ገንዘብ የማግኘት እድሉን ከፍተኛ ያደርግለታል። ቢካዝ አንዳንዴ ላይክ ሎካል ክላይንቶች ቻሌንጂንግ የሚሆኑበት ጊዜ ይኖራል። ኦፍ ኮርስ በሎካል ክላይንት ብዙ ማድረግ ይቻላል፣ ግን ከተቻለና ደግሞ ፔመንታችሁ በዩኤስዲ በዶላር ደግሞ ከሆነ በጣም ከፍተኛ የሚባል ሬቨኑ ነው የሚሆነው። ሀገራችን ላይ ቶፕ ከሚባሉ ፍሪላንሰሮች አብዛኞቹ ማለት ነው የሚቻሉ ሁኔታ ዋና ኢንካም ስትሪማቸው አፕወርክ ነው። ለምን? ሃርድ ከረንሲ ነው እዛ ጋር ጀነሬት የምታደርጉትና በደንብ ከለፋችሁ ደግሞ ተፈላጊ የሆነ ስኪል ከሆነ ያላችሁ which is ቀጣይ ሞጁሎች ላይ የምንመለከተው ነገር በዶላር የመከፈል እድላችሁ ከፍተኛ ነው። ይሄ ደግሞ ሌላው ተመራጭ እንዲሆን ያደርገዋል። ሶስተኛው በትናንሽ ፕሮጀክቶች ስራውን መጀመር ይቻላል። አሁን ሌሎች ሙያዎች ላይ ማስተርስ ይዛችሁ ፒኤችዲ ይዛችሁ መጀመር ያለባችሁ ስራዎች ግዴታ ሊሆኑ ይችላሉ ራይት። ፍሪላንሰር ለመሆን ግን 6 ወር ምናልባት 7 ወር የሆነ ስኪል ሰምበዲ ዴቨሎፕ ካደረገ በኋላ የመጀመሪያ ስራውን ወይም ደግሞ የመጀመሪያዎቹን ስራዎቹን ለማግኘት ግዴታ በጣም ትላልቅ ፕሮጀክቶች መሆን አይጠበቅበትም። again as a graphic designer ከሆነ አንድ ሰው እያነሳን ያለ ነው ተምኔል ሊሰራ ይችላል። ሶሻል ሚዲያ ማርኬቲንግ የተማረ ሰው ከሆነ ፌስቡክ አድ በመስራት ሊጀምር ይችላል። ለአንድ ትንሽዬ ክላይንት 500 ብር እያስከፈለ ኦኬ። ግዴታ ትልቅ ፕሮጀክት መሆን አይጠበቅበትም። የሆነ ቢግ ካምፓኒ መጥቶ የሱን ሙሉ ሶሻል ሚዲያ ማርኬቲንግ ላይሆን ይችላል የሚሰራው። ለሆነ አጠገቡ ሎካሊ እዛው ሰፈር ውስጥ ላለ ቢዝነስ ፌስቡክ አድ በመስራት ሊጀምረው ይችላል። ያንን ፖርትፎሊዮ ላይ በማካተት ቀስ እያለ ማሳደግ ይችላል። ፍሪላንሲንግ በጣም አሪፍ የሚያደርገው ነው። ሌላኛው በሙያችሁ ለማደግ ፍሪላንሲንግ የተሻለው አማራጭ ነው። እዚህ ጋር በደንብ አዳምጡኝ። አንድ ሰው አዲስ ሙያ ከተማረ በኋላ ሊያደግ የሚችለው እዛ ሙያ ላይ የተሻሉ ሰዎች እና ማናቸው ምን እየሰሩ ነው የሚለውን በማየት ነው። የኔ ሪኮሜንዴሽን ምን ጊዜም ወደፊትም የማነሳው ጉዳይ ይሆናል። ዋንስ እናንተ የሰራችሁት ነገር ማርኬቱ ላይ ተፈላጊ ነው ተፈላጊ አይደለም የሚለውን ነገር ለማወቅ ፍሪላንስ ከማድረጉ በፊት ሰንበዲ ተቀጥሮ ቢሰራ ብዬ እመክራለሁ። ተቀጥሮ ሲሰራ ለሱ ስራ ግብአት የሚሆኑ ሰዎች ምንድናቸው እና ማናቸው ስራ የሚሰሩ ሶሻል ሚዲያ ማርኬቲንግ ፌስቡክ አድ መስራት የሚችል ሰው ከሆነ ፌስቡክ አድ ለመስራት ሲሄድ ማን ነው ክሬቲቭን የሚሰራው፣ ዲዛይኑን የሚሰራው ማን ነው፣ ኮፒውን የሚያዘጋጀው ማን ነው፣ ዩሲ ከዛ በኋላ ደግሞ ማስታወቂያ ወዴት ነው ሊድ የሚያደርገው፣ ሊድ የሚያደርግበት ቦታ ላይ ስልክ የሚያነሳው ማን ነው፣ ዌብሳይቱ ማን ነው የሰራው። በጣም ብዙ ኮኔክሽኖችን እና ብዙ እውቀቶችን ማግኘት ይችላል። ከሆነ ጊዜ በኋላ ግን ከአንድ ካምፓኒ የምታገኙት እውቀት ሊሚትድ እየሆነ ይመጣል። ማደጋችሁ የሆነ ጊዜ ላይ ስታግናንት ይሆናል ወይም ደግሞ ይደርቃል። ከዛ በላይ ማደግ የማትችሉበት ጊዜ ይመጣል። የፈለገ ካምፓኒ እንኳን ብትቀያይሩ ጀስት እድሜው ይቆጥራል፣ ጊዜው ይሄዳል ነው እንጂ የምትማሯቸው ነገሮች በጣም ትንሽ ይሆኑ ይመጣሉ። በሌላው ሳይድ ግን ፍሪላንስ የሚያደርግ ሰው ለሆነ ያህል ካምፓኒ ውስጥ ተቀጥሮ ከሰራና ያን እውቀት ኤክስፒሪየንስ ከያዘ በኋላ ለብቻ ወጥቶ መስራት ሲጀምር ያ በሚሰራው የፌስቡክ አድ ስራ ምናልባት እዛ ኤጀንሲ ውስጥ እዛ ቢዝነስ ውስጥ የሚሰራው የሪል ስቴት ማስታወቂያ ሊሆን ይችላል። አሁን ግን ሲወጣ ሌሎች ቢዝነሶች ያጋጥሙታል፣ ሌላ አይነት የማስታወቂያ አይነት ቢካዝ ከቢዝነስ ስለሚለያይ ነገሩ ማለት ነውና በኬሪየሩ እጅግ በጣም በፍጥነት ማደግ ይችላል። ኦኬ ሶ ይሄ ፍሪላንሲንግ በተለይ ደግሞ አንድ ሙያ ላይ ጥሩ መሆን ለምትፈልጉ ሰዎች ሀሪፉ መንገድ ነው። አምስተኛው በዲጂታል ወርልድ ያለው ኦፖርቹኒቲ ነው። ብዙ ስኪሎች አሁን ከኦንላይን ስራ ከመምጣት ጋር ተያይዞ አላስፈላጊነታቸው እየጨመረ ነው ራይት። ለምሳሌ አንድ ሰንበዲ ሶሻል ሚዲያ ማርኬተርን ያሁን ብቀጥር የምከፍለው ደሞዝ እውነት ለመናገር ባንኮች ፊት ለፊት ወንበር ላይ ተቀምጦ ካሸር ለሆነ ወይ ደግሞ ገንዘብ ለሚከፍል ሰው የሚከፍሉትን ክፍያ አይገናኝም። እኔም ብዙ ከፍላለሁ ሶሻል ሚዲያ ማርኬተር፣ ግን ያ ሰው ባንከር ለመሆን ብዙ ዓመት ዩኒቨርሲቲ ኮሌጅ ተምሯል። ይሄኛው ግን ሶሻል ሚዲያ ማርኬተር ለመሆን ምናልባት ኪሊክስ ላይ 3 ወር 4 ወር ወይም ደግሞ 5 ወር ሊሆን ይችላል የተማረው፣ ግን አሁን ላይ ምን ያህል ቫልዩ አድ እንደሚያደርግ አንደርስታንድ ስለማደርገው አሁን ኤቭሪቲንግ ዲጂታል እየሆነ መጥቷል። ቢዝነሶች ዲጂታል ላይ ነው ያሉት። ብዙዎቹ ሶሻል ሚዲያ ላይ ፑሽ ማድረግ ይፈልጋሉ። ስለዚህ እነዚህ ዲጂታል ስኪሎች እጅግ በጣም ኢምፖርታንስ አላቸው። የትኛውም ካምፓኒ ላይ ብትገቡ በኬሪራቸው ቶሎ ብለው እያደጉ ያሉት እነዚህ ዲጂታል ስኪል ያላቸው ሰዎች ናቸው። because it's so important። በጣም ብዙ ቢዝነስ ኦነር ጓደኞች አሉኝ። ሁሉም የሚፈልጉት ነገር ቢዝነሳቸውን ፕሮሞት ማድረግ ነው። like that's it። ለዛ ነገር ምንም ይከፍላሉ። የሚገርማችሁ ማለት ነው ቢዝነሱ ኮኦፕሬት እንዲያደርግ ብዙ ሰዎች መሀል ላይ ያስፈልጉታል። ለምሳሌ ስልክ የሚያወራ ሰው ያስፈልጋል። የሆነ ማሽን ከሆነ ማሽን ኦፕሬት የሚያደርግ ሰው ያስፈልጋል። ብዙ ሙያዎች እኮ አሉ። ኦኬ ግን አድቨርታይዝ የሚያደርግ ሰው ወይም ደግሞ ዲጂታል ስፔስ ላይ የሚሰራ ሰው ግን ተፈላጊነቱ የሚጨምርበት ምክንያት ሊትራሊ ከስተመር ነው የሚያመጣው። ለዛ ነው ብራንዱ ነው የሚገነባው። ይሄ ደግሞ ብዙ ብር ቫልዩ ያለው ጉዳይ ነው። ስለዚህ እኔ ለሰንባዲ 30 ሺህ ብር ብከፍለው 20 ሺህ ብር ብከፍለው ያ ሰው ስራውን በስነ ስርዓት ከሰራ የሚያመጣልኝ አቴንሽን የሚያመጣልኝ ከስተመር ብዙ ሺህ ብሮች ሚሊዮኖችን ለኔ ጀነሬት ሊያደርግልኝ እንደሚችል ስለማምን ነው። ስለዚህ እነዚህ ፊልዶች ላይ ፍሪላንስ የሚያደርግ ሰው አሁን ከዲጂታል ዓለሙ ጋር በደንብ ራሱን እያሳደገ መሄድ ይችላል። ስድስተኛው ፍሪላንሲንግ ቢዝነስ ለመጀመር ቆንጆ ብሪጅ ነው። ቢዝነስ መጀመር የሚፈልግ ሰው ካለ ይህን ቪዲዮ እየተመለከተ
እናንተ ልትሰጡት ያሰባችሁ ሰርቪስ አገልግሎት ካለ እሱን እንደው እንደ ቢዝነስ ከማቋቋማችሁ በፊት ፍሪላንስ እያደረጋችሁ ሞክሩት። በግላችሁ አንዳንድ ክላይንቶችን እየወሰዳችሁ እነዛን ሰርቪሶች ለመስጠት ሞክሩ። ያ ከክላይንት ጋር ያለ ኮሚኒኬሽን፣ ስለ ፕራይሲንግ፣ ስለ ኔጎሺዬሽን፣ ስለ ክላይንት ሳቲስፋክሽን፣ ስለ እነዚህ ሁሉ ነገሮች እንድትማሩ ያስችላችኋል። which is እያንዳንዷ ነገር ቢዝነስ ላይ በትልቅ ስኬል የምትሰራ ናት። ስለዚህ ፍሪላንሲንግ ከፉል ታይም ኤምፕሎይነት ወይም ደግሞ ከስራ አጥነት ወደ ቢዝነስ ኦነርነት ትራንዚት ለማድረግ ምርጡ ብሪጅ ነው፣ ምርጡ ድልድይ ነው። ፍሪላንሲንግ ላይ በደንብ የታሹ በደንብ ጊዜ ያሳለፉ ሰዎች ቢዝነስ ላይ ሰክሰስፉል ለመሆን አይከብዳቸውም። ለዚህ እኔ ራሴ ምሳሌ መሆን እችላለሁ። ለረጅም ጊዜ ሰው ከመቀጠሬ በፊት በግሌ ነበር ፍሪላንስ አድርጌ ነበር። ዩኒቨርሲቲ ያለው ሪሞትሊ አዲስ አበባ እየተመላለስኩ በጣም ሀስል አድርጌ ያለው አዝ ፍሪላንሰር እና ያ የተማርኳት እያንዳንዷ ስኪል ግን ዋንስ ቢዝነስ ላይ ስገባ ነገሩን በጣም ብሎ አፕ ለማድረግ አግዞኛል።